ፓትርያርክ ተደርጎ ከተሾመ በኋላ ያወገዘውን አንድ ሊቀ ጳጳስ ራሱን ደብቆ እንደ ባሪያ ያገለገለውና በትህትናው አሸንፎት ወደ መንበረ ክብሩ የተመለሰው ታላቁ የትህትና አባት ቅዱስ አትናቴዎስ ዛሬ ጥቅምት 9 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው። ይህንም ቅዱስ አባት የአንጾኪያው ፓትርያርክ ባረፈ ጊዜ ፓትርያርክ ይሁን ዘንድ ሊቃነ ጳጳሳት መረጡት። እኒህም ሊቃነ ጳጳሳት አባ አልመፍርያን የተባለ የአንዲት ሀገር ሊቀ ጳጳስ እስኪመጣ ድረስ ለ50 ቀናት ጠብቀው በዘገየባቸው ጊዜ ይህን ቅዱስ ፓትርያርክ ብለው ሹመውት ተለያዩ። በ51ኛው ቀንም አባ አልመፍርያን ደረሰና እሱ ሳይኖር አባ አትናቴዎስ በመሾሙ ተበሳጭቶ እኔ በሌለውበት ስለተሾመ እሱን ፓትርያርክ ብሎ የጠራ የተወገዘ ይሁን ብሎ አወገዘ። ቅዱስ አትናቴዎስን በሰማ ጊዜ ለሱባኤ ለ1 ዓመት ሊሄድ ነውና በቦታ የሆነ አገልግል ብሎ ደቀ መዝሙሩን አዞት ተራ ልብስ ለብሶ ወደ አባ አልመፍርያን በመሄድ አገልጋይ ሆነ። መጸዳጃ ቤት እያጸዳና የተለያዩ ከባድ ስራዎችን እየሰራ ሲያገለግል ከቆየ በኋላ አባ አልመፍርያን ዲቁና ልሹምህ ቢለው በነውር ተይዞብኝ ነው እንጂ ዲቁና አሳለኝ አለ። ዳግመኛም ቅስና ሊሾሙት ሲሉ እንደ መጀመሪያው መለሰላቸው። በመጨረሻም ጵጵስና ሊሾሙት ሲሉ ፓትርያርክ አትናቴዎስ መሆኑን ገለጸላቸው። አባ አልመፍርያንም በትህትናው ተደንቆ ከእግሮቹ በታች ወድቆ ሰገደለት። በበቅሎ አስቀምጦ እሱ በቅሎዋን እየጎተተ ወስዶም በመንበሩ ላይ አስቀመጠው። ይህ ቅዱስ አባት አባ አትናቴዎስ በትህትና ሲያገለግል ኖሮ በዛሬዋ በጥቅምት 9 ቀን በክብር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ አትናቴዎስ ጸሎት ይማረን ይቆየን።